መላእክቶች እንዲጠብቋችሁ እግዚአብሔር እንደሚያዛቸው ያውቁ ኖሯል። በዕብራውያን 1:14 መሰረት መላእክት ከእግዚአብሔር የሚላኩ መለኮታዊ ፍጥረታት ሲሆኑ ደህንነት ያገኙትን ለመጠበቅ፣ የእግዚአብሔርነትን ለመርዳት ከሰማይ የተላከ ቀጥተኛ እርዳታን የሚያደርጉ ናቸው። ክንፍ ያለው ፍጡር ትከሻችሁን ስለመሸፈኑ አይደለም፣ ነገር ግን የመንፈሳዊ እውነታ አለው። እግዚአብሔር መልእክተኞችን፣ ረዳቶችን፣ ጠባቂዎችን ከሰማይ ይልክላቸዋል። በሕይወታችሁ ወሳኝ ጊዜያት የሚረዷችሁ ናቸው። መዝሙር 34:7 እንዲህ ይላል፣ የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል። በዓይናችሁ አታዩአቸውም ይሆናል፣ ሆኖም ግን ያስቸገራችሁ ነገሮች ላይ መፍትሄ ሲሆንላችሁ፣ ግጭት በሰላም ሲተካ፣ ያቃቱን በሮች ሲከፈቱ የመለኮታዊ ጣልቃ ገብነት እውነትን ሊሆን ይችላል፣ አጋጣሚ አይደለም። ኢየሱስም በማቴዎስ 18:10 ላይ መላእክቶች በሰማያት ያለውን የእግዚአብሔርን ፊት እንደሚያዩ ስለዚህም እሱን በሚፈሩት ላይ እንድንጠነቀቅ ተናግሯል። በታማኝነት ከእግዚአብሔር አካሄዳቸውን ያደረጉ ከእግዚአብሔር ያልራቁ ሰዎች በመላእክት ጥበቃ ስር ናቸው። በቃሉ መሰረት ለሚኖሩት እና በእርሱ ለሚታመኑት ጥበቃ ይደረግላቸዋል። መላእክት እናንተን እንደሚጠብቋችሁ ካመናችሁ እንግዲያውስ እምነታችሁ ይመስገን። ኮሜንት መስጫው ላይ በእርሱ ጥበቃ ውስጥ ነኝ ብላችሁ ጻፉ።